አስርተ ዓመታት የተሻገረውን አየር ኃይላችንን በጋራ ሰለብሬት ማድረጋችን ታላቅ መታደል ነውና ሱ30 JC10 ወይም ከዚያ ያለፉ ቴክኖሎጂዎች ሲጠሩ ይሄ ደግሞ ምንድነው ብላችሁ ግራ የሚገባችሁ አሁንም ሚግ 21 ላይ ያላችሁ ሀገራት ደጋግማችሁ እንድታስቡ የሚያስፈልገው ኢትዮጵያ ትናንትና ላይ የቆመች ሀገር አይደለች። ትራምፕ ሲያድግ ማን መሆን ይፈልጋል? አብይም መሆን የሚፈልገው ገና እሱ ትግሉ እዛ እኮ ነው ያለው። ችግሩ 84 ዓመት ነው ሰውዬው። ከዛ ደግሞ ባለፉት 7 ዓመታት ውስጥ እንደ ህዝብ እንዳይኖር ተፈርዶበት ከፍተኛ የሆነ እልቂት፣ ጭፍጨፋ የተፈጸመበት ነው። ይሄንን አይነቱን ነገር ማስቆም የሚችለው እንዲህ አይነቱን መገለል፣ መገፋት፣ መታረድ ማስቆም የሚችለው በኢትዮጵያ ፖለቲካ ውስጥ ተገቢውን የሆነ ቦታ ይዞ ከሌሎች ጋር በእኩልነት የሚኖርበትን ሁኔታ ሲፈጥር ነው። ይህንን ለማድረግ ማንም ሊያደርግለት እንደማይችል የተረዳ ህዝብ ነው። እነ ሌፍተናንት ጀነራል ጻድቃን ገብረትንሳኤ በመካከላችን ስላለ እሱን አድሬስ ማድረግ፣ ጀነራል ሳሞራ የኑስ በመካከላችን ስላለ እሱን አድሬስ ማድረግ 9 ዓመታት የተሻገረውን አየር ኃይላችንን በጋራ ሰለብሬት ማድረጋችን ታላቅ መታደል ነውና እንኳን ደስ ያላችሁ፣ እንኳን በሰላም መጣችሁ። የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹሞች ጀነራል ጻድቃን ገብረትንሳኤና ጀነራል ሳሞራ የኑስ እውቅና መስጠት እነሱን በዚህ መርሃ ግብር ስማቸውን መጥቀስ ለብሔራዊ መግባባት እጅግ ወሳኝ ምዕራፍ ነው። ይህ ጠቅላይ ሚኒስትር አብይ አህመድ በአየር ኃይል 9ኛ ዓመት ክብረ በዓል ላይ ዛሬ ያሰሙት ንግግር ነው። ጠቅላይ ሚኒስትሩ የፌዴራል አየር ኃይል 9ኛ ዓመትን በማስመልከት የተዘጋጀው የጥቁር አንበሳ የአየር ትርኢት ላይ በቢሾፍቱ ከተማ በተደረገው ስነ ስርዓት ላይ ተገኝቶ ነበር። ጠቅላይ ሚኒስትሩ በዚህ ወቅት ማስተላለፉት መልእክት የፌዴራል አየር ኃይል ባለፉት ጥቂት ዓመታት በተለይም በሰው ኃይል ግንባታ ላይ እያከናወናቸው የሚገኙት ተግባራት ተጠናክረው ሊቀጥል ይገባል ሲሉ መልእክት አስተላልፈዋል። ኢትዮጵያ ውስጥ በከፍተኛ ደረጃ ብልጽግና ሊረጋገጡ የሚችሉ ስራዎች እየተሰሩ ስለመሆናቸው የጠቀሱት ጠቅላይ ሚኒስትሩ በአፍሪካ ግንባር ቀደም የልማት እንቅስቃሴ በኢትዮጵያ እየተፈጸመ ይገኛል ያሉት ባለፈው ዓመት 9.2 በመቶ እድገት መመዝገቡን የተናገሩት ጠቅላይ ሚኒስትሩ በዚህ ዓመት ቢያንስ 10.3 በመቶ እድገት እንደሚመዘገብም ያለፉት 6 ወራት የስራ አፈጻጸም አመላካች ናቸው ሲሉም ተደምጠዋል። ጠቅላይ ሚኒስትሩ ሲቀጥሉ በኢንዱስትሪ፣ በግብርና፣ በኢኮኖሚና በማዕድን የምንሰራው ስራ በጠንካራ የጸጥታ ኃይል ካልተገነባ ዋጋ አይኖርም ያሉት ጠቅላይ ሚኒስትሩ ይህንን ጉዳይ በሚዛን አስተካክሎ መስራት እንደሚያስፈልግም ሲናገሩ ተደምጠዋል። በዲፕሎማሲ፣ በኢኮኖሚ፣ በፖለቲካና በወታደራዊ አቅማችንን ማሳደግ ስንችል የተፈራችና የተከበረች ሀገር ለልጆቻችን ማስረከብ እንችላለን ሲሉ አስረድተዋል። ጠቅላይ ሚኒስትር አብይ ባለፉት 5 ዓመታት በርከት ያሉ ቴክኖሎጂዎችን ለመታጠቅ መስራቱን ገልጸው በሚቀጥሉት 5 ዓመታት አሁን ያለንበትን የአየር ኃይል አቅም በእጥፍ ለማሳደግ እንሰራለን ባይ ናቸው። ጠቅላይ ሚኒስትሩ በመልእክታቸው የኢትዮጵያ ብሔራዊ ጥቅምና ክብር ለማስጠበቅ ተኝተን አናድርም ሲሉ ነው የተናገሩት። በመርሃ ግብሩ ላይ የቀድሞዎቹ የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹሞች ሌተና ጀነራል ጻድቃን ገብረትንሳኤና ጀነራል ሳሞራ የኑስ ተገኝተው ነበር። ጠቅላይ ሚኒስትሩ የእነዚህን የቀድሞው የኤታማዦር ሹሞች መገኘትን አስመልክተው ባስተላለፉት መልእክት እነዚህን የቀድሞ ኤታማዦር ሹሞች በዚህ በዓል ስማቸውን ማንሳትና እውቅና መስጠት ለሀገራዊ መግባባት ይበጃል ብለዋል። ሁለቱ ኤታማዦር ሹሞች እንደዚሁም በኋላ የተኳቸው ጀነራል አደም መሐመድና ፊልድ ማርሻል ብርሃኑ ጁላ የመከላከያ ሰራዊት ተቋም እዚህ እንዲደርስ የራሳቸውን አስተዋጽኦ አበርክተው አልፈዋል ባይ ናቸው። እነዚህ ሁሉ ኢትዮጵያ የመንግስት ለውጥ ካደረገችበት 1983 ዓ.ም በኋላ የኢትዮጵያን ጦር የመሩ 4 ኤታማዦር ሹሞች የራሳቸውን አስተዋጽኦ አበርክተው ያለፉ በመሆናቸው በጋራ ተሰባስበን እንደዚህ ባለ ሁኔታ 9 ዓመታትን የተሻገረውን አየር ኃይል በጋራ ማክበራችን ታላቅ መታደል ነው ሲሉ ተደምጠዋል። ጠቅላይ ሚኒስትር አብይ የጦር ኃይሎች ጠቅላይ አዛዥ የሆኑት ጠቅላይ ሚኒስትር አብይ ሲቀጥሉ አየር ኃይል እዚህ እንዲደርስ የተለያዩ መንግስታት የጋራ ሚና ተጫውተዋል፣ የጎላ አስተዋጽኦ አላቸውን ሲሉ እውቅና ሰጥተዋል። ዛሬ ደግሞ ከመቼውም ጊዜ በላይ አየር ኃይል የበለጠ የታፈረ ደረጃ ላይ ደርሷል ሲሉ ነው በእርግጠኝነት ሲናገሩ የተደመጡት። ጠቅላይ ሚኒስትሩ የኢትዮጵያን ጥቅም ማስከበር የእኛ ግዴታ የወዳጆቻችን የፍቃድ ደጋፊ ሆናለን ሲሉ ይናገራሉ። ወደንም ጠላንም የኢትዮጵያን ጥቅምና ፍላጎት ማረጋገጥ ከኛ የሚጠበቅ ተግባር ነው ያሉት ጠቅላይ ሚኒስትሩ በዚያ ልክ መተግበር ያስፈልጋል። እኛ ያለ ኢትዮጵያ እናት የለንም፣ ኢትዮጵያም ያለኛ ልጆች የላትም ሲሉ በመልእክታቸው አስምሮበታል። የኢትዮጵያን አየር ኃይል 9ኛ ዓመት ክብረ በዓል በማስመልከት በቢሾፍቱ በተካሄደው መርሃ ግብር ላይ የተለያዩ ሀገራት ወታደራዊ አታሺዎችና የክብር እንግዶች ፍሎትን በመታደም ላይ ይገኛሉ። 1908 ዓ.ም አየር ኃይል በሚል ስያሜ የተቋቋመው ጉዞ እንደጀመረ የሚነገርለትና ከተመሰረተ 90 ዓመቱን ያስቆጠረው የኢትዮጵያ አየር ኃይል እንደ ፈረንጆቹ በ2030 በአፍሪካ ቀዳሚው አየር ኃይል የመሆን ራዕይ ስለመሰነቀው አዛዡ ሌተና ጀነራል ይልማ መርዳሳ ተናግረዋል። አንዳንዴ የምትስቱ ቆማችሁ የቀራችሁ ወደፊት መራመድ የምትቸገሩ ሱ30 JC10 ወይም ከዚያ ያለፉ ቴክኖሎጂዎች ሲጠሩ ይሄ ደግሞ ምንድነው ብላችሁ ግራ የሚገባችሁ አሁንም ሚግ 21 ላይ ያላችሁ ሀገራት ደጋግማችሁ እንድታስቡ የሚያስፈልገው ኢትዮጵያ ትናንትና ላይ የቆመች ሀገር አይደለች። ኢትዮጵያ ነገን ለመዋጀት አበክራ የምትሰራ ሀገር ናት። የማንንም አትፈልግም። የራሷን በየዋህነት በተላላ በአጭር ጊዜ ድል አሳልፋ አትሰጥም። የተሰጠ ካለም ማወራረዷን አትተውም። አንዳንዴ የምትስቱ ቆማችሁ የቀራችሁ
ወደፊት መራመድ የምትቸገሩ ሱ30 JC10 ወይም ከዚያ ያለፉ ቴክኖሎጂዎች ሲጠሩ ይሄ ደግሞ ምንድነው ብላችሁ ግራ የሚገባችሁ አሁንም ሚግ 21 ላይ ያላችሁ ሀገራት ደጋግማችሁ እንድታስቡ የሚያስፈልገው ኢትዮጵያ ትናንትና ላይ የቆመች ሀገር አይደለች። ኢትዮጵያ ነገን ለመዋጀት አበክራ የምትሰራ ሀገር ናት። የማንንም አትፈልግም። የራሷን በየዋህነት በተላላ ባጭር ጊዜ ድል አሳልፋ አትሰጥም። የተሰጠ ካለም ማወራረዷን አትተውም። ትራምፕ ሲያድግ ማን መሆን ይፈልጋል? አብይም መሆን የሚፈልገው ገና እሱ ትግሉ እዛ እኮ ነው ያለው። ችግሩ 84 ዓመት ነው ሰውዬው። ስማ የወሰደበትን ኖቤል ፒስ ፕራይዝ ያስታውሳል። ምን ያህል ይሄ ኖቤል ፒስ ፕራይዝ የሚባለው ምን ያህል አደገኛ ነገር የስነ ልቦና ቀውስ እንደፈጠረበት የምታውቁት የቬኔዙዌላ ተቃዋሚ እንድትሸለም አድርጎ ከእሷ ላይ የተውሶ ወሰደው። የፈጣሪ ያለ የአሜሪካ መሪ እዚህ ድረስ ኖቤል ስላልሸለማችሁ ስለ ሰላም አልሰራም እኮ አላቸው። ሚዲያ ከቀረበ ላይ ይዘባርቃል። 8 ጦርነት ተቋቁሜ አልሲሲ ወጥቶ ግብጽ ምን አለ ትላንት ወፍ ምን እንዳለ ሰምተሃል? አባይ እኮ ግብጽ ውስጥ ያለ ይመስለኝ ነበር አለ። ሰምታችኋል? ታዲያ አባይ ግብጽ ውስጥ ያለ ከመሰለኝ ከምን ጋር ነው የማወራው እኔ? ቆረቆንዳ ራስ ነው ምን ስለምን እንደሚያወራ ከማቅ ቆረቆንዳ ጋር ነው የማወራው ብዬ ባልፍስ ቅር ይላል። አልሲሲ የአብይ ፍጹም ተቃራኒ ነው። ይሄ ኩሩ ነው፣ ደፋር ነው፣ ምናምን ነገር ያ ደግሞ ምን ያደርጋል መሰለህ? አሽቃባጭ አንደኛ አይደለ እንደዚህ ነው የሚለው ወብዬ ሻርማ ሼክ የማናምን ፒስ ፕላን የትራምፕ ይስሉ ሻርማ ሼክ ላይ ድግስ አልደገሰም። ድግስ ደግሶ ትራምፕ አልጠራውም። ይመጣላ ወላ በላንተ እሱ የሚፈልገው የአብይ ኖቤል ፒስ ፕራይዝ ነው። ያንተን ጉራዴ ነው ሳንጃ አይደለ የፈርዖ ምናምን ሲያለ አሽልክ እንደሚያሸድፍ እንደ ጦረኛ ደግሞ ያሸናፊነት ታሪክ እንዳሉ ኤዶ ፈርዖ ምናምን ይሸልማል። ወላ ዘጣልኝ እንኩተት ነው የሚለው የአብይ ኖቤል ስፒል የሚለው አብይ ነው ኖቤሉን ይቀማው እሱ የሚያሳብደው። ምን እናርግ ወስደን ጣለው እንዴ ኖቤል አይጣልም። ለምን አይሰጥም እኮ ምንድነው የሚልህጉ? ከተሰጠ አይመለስም፣ በተውሶ አይሰጥም። የተሰጠ ምንም አይደረግም። በቃ ያንተና ያንተን የሚሆነው የትን ጣለው እንደው አብጭዬ ላይ መከራ ያመጣንበት ነው ነው እኮ አንድነት ተጠናቋል። ከዚህ በኋላ ውስጣዊ እንትኖች የሉም ብለን እንደው በልበ ሙሉነት መነጋገር እንችላለን ወይ? ምናልባት ጥንቃቄ የሚያስፈልገውም ከሆነ ከዚህ አንድነት በኋላ ወደ ኋላ የሚመልሰው የሚጎትተው ነገር ይኖራል ተብሎ የሚያሰጋ ነገር ይኖራል። የዚህ አንድነቱ ትልቁን ይሄ የመቅዳት የጊዜው የመንጠባጠቡን ነገር በከፍተኛ ደረጃ የሚገድበው ነገር ነው የሚሆነው። ያለ መሆኑ ራሱን የቻለ በየጊዜው የሚንጠባጠበው ሰው እንዲበዛ ሊያደርገው ይችላል። ዋናው ትልቁ ነገር ግን ይሄ ትግል የፈለገው ነገር ቢመጣ ድርጅቱ የተጠናከረ የሚሄድ ኃይሉም የተጠናከረ የሚሄድ ሁሉ አድሮም ይህንን ስርዓት ማንበርከክ ወደሚችልበት ደረጃ የሚወስደው የአማራ ሕዝብና ፋኖ ምርጫ የሌለው በመሆኑ ሌላ ነገር አይደለም። የመኖርና ያለመኖር ጥያቄ ውስጥ የገባ ሕዝብ ነው። ይህ ሕዝብ አይቶታል ያለው ለረጅም ዘመን ከ40 ዓመት በላይ ያለፈ ከዛ ደግሞ ባለፉት 7 ዓመታት ውስጥ እንደ ህዝብ እንዳይኖር ተፈርዶበት ከፍተኛ የሆነ እልቂት ጭፍጨፋ የተፈጸመበት ነው። ይሄንን አይነቱን ነገር ማስቆም የሚችለው እንዲህ አይነቱን መገለል፣ መገፋት፣ መታረድ ማስቆም የሚችለው በኢትዮጵያ ፖለቲካ ውስጥ ተገቢውን የሆነ ቦታ ይዞ ከሌሎች ጋር በእኩልነት የሚኖርበትን ሁኔታ ሲፈጥር ነው። ይሄንን ለማድረግ ማንም ሊያደርግለት እንደማይችል የተረዳ ህዝብ ነው። ይሄንን ህልውና የማስከብረው በክንዴ ነው ብሏል። መጻኢ ዕድሉን የሚወስነው በክንዴ ነው ብሏል። የኢትዮጵያ ውስጥ ያለ የከፋ ሁኔታ አብይ የሚቀይረው አይደለም፣ እያባባሰው ነው የሚሄደው። ይሄ ነገር እስካለ ድረስ ድርጅቱ መጠናከሩ፣ ወታደራዊ ጉልበቱ ማደጉ
ህዝቡም ለድርጅቱ የሚሰጠው ድጋፍ እየጠነከረ የሚሄድበት ሁኔታ ነው የሚመጣው ያለው። እዛ ላይ ምንም ከዓላማ ጋር ግንኙነት በሌለው በሁሉም ድርጅቶች ታሪክ ውስጥ የተከሰተ ነገር ነው። በሀገራችን ብቻ አይደለም፣ በሌሎችም ሀገሮች ውስጥ በየጊዜው ትግሉ የመጨረሻ ሰዓት ላይ ለድል በቀረበባት ሰዓት ሳይቀር በተለያዩ ምክንያቶች ከአንድ ድርጅት ውስጥ የሚከዱ የሚንጠባጠቡ በጣም በርካታ ሰዎች ሊታገኝ ትችላለህ ያለው እንዲህ አይነቱ ነገር መጥቷል እና ከዚህ በኋላ ከፋኖ አመራር ሰዎች መካከል በምንም አይነት አንድ ሰው ሊከዳ አይችልም፣ ወይንም ደግሞ ዝቅተኛ ቦታ ላይ ከሚሰሩት ሰዎች መካከል አንዳቸው ከዚህ በኋላ አይነቃነቁም ብሎ በኢንሹራንስ ደረጃ የሚሰጥ አይነት ዋስትና የሚሰጥበት አይደለም ትግል። እኔ በደንብ የማውቃቸውን ድርጅቶች ባናገርኩበት ሰዓት ላይ ለምሳሌ ያክል አሁን የኤርትራን ትግል የመሩትን ትልልቆቹን ሰዎችን ኢሳያስ ባናገርኩበት ሰዓት ላይ በአንድ ትግል ውስጥ 30 እና 40% በመጨረሻው ሰዓት ላይ ድረስ የሚከዱበት ሁኔታ አለ ከአንዳንድ ድርጅት ውስጥ እና በእነሱ ድርጅት ውስጥ በጣም ረፍዶ እንኳን በዛ ደረጃ ሰዎች ስራ ተሰጥቷቸው የሚጠፉበት ከሀገር ኮብለው የሚሄዱበት ሁኔታ ይኖር እንደነበረ እና ይሄንን አይነቱ ችግር ጊዜ ግንቦት ሰባት በነበርንበት ሰዓት ላይ ነው። እናንተ 100 ሰው መጥቶ 50 ሰው ቢከዳችሁ አትገረሙ፣ ትግሉ ባህሪው እንደዚህ ነው ብሎ የነገረኝን አስታውሳለሁ። እና ሌሎችም ጋር እንደዚሁ ነው። ቲፒኤልኤፍን እንድትወስደው ከቲፒኤልኤፍ ወጥተው ወደ ደርግ መጥተው ውስለደውና አብርሃም ያየ ምናምን የሚባሉ ሰዎች በኢትዮጵያ ቴሌቪዥን ኢንተርቪው ሲሰጡ መጽሐፍ ጽፈው ኢትዮጵያ ላይ ሲሸጥላቸው የነበሩ ሰዎች እንደነበሩ ነው። ያ በጣም ከረፈደ በኋላ ነው ይህንን አይነት እርምጃ የሚያደርጉት ያለው ሌላውም ቦታ ላይ ያለ እና በዚህ መገረም የለብን። ዋናው ትልቁ ቁም ነገር የአማራ ህዝብ የህልውና ትግል በድል ሳይጠናቀቅ የሚቆም ትግል የለም፣ የሚጠፋ ድርጅትም የለም። ይሄ ነው ማስተማመኛው ዋናው ትልቁ ነገር። አይ ቲንክ $10 ቢሊዮን ነው ምናምን ነገር ከዛ በታች ይመስለኛል ያለው ወጪ የሚደረግበት የዚህ ዳንጎቴ የሚባለው የናይጄሪያ ባለሀብት ማዳበሪያ ፋብሪካ ሊከፍት ነው ኢትዮጵያ ውስጥ ብሎ ከዚህ በፊት ተናግሮ ነበር። በቀደም መጥቶ 70%ን እሱ 30%ኛ ሪስክ ሼር ካላደረጋችሁኝ እኔ አልሰራም ብሎ ገብተንበታል ብሎ ነው እያስቀመጠ ያለው እና እዛ ሲያቀርበው ምንድን ነው የሚመስለው መሰለህ የማዳበሪያ ፋብሪካ ኢትዮጵያ ውስጥ መክፈት ሽያጭ ማዳበሪያ ሊያገኝ ስለማይችል ሊከስር ስለሚችል ያ ሁሉ ነገር ኢንቨስት አድርጎ መንግስት በተወሰነ ደረጃ እንዲህ አይነቱ ነገር ቢመጣ 30% ኪሳራው ሊሸከም በሚችልበት ደረጃ እንዲገባ አድርጎ እንዳስገባው አድርጎ ነው የሚያወራል ያለ። እንደው ዝም ብለህ እኛ የምናውቀው ነገር አለ። ሲሚንቶ ፋብሪካ ሰው ያለው ኢትዮጵያ ውስጥ ያለው ሲሚንቶ አይደለም አምርት የተባለው ማዳበሪያ ነው። ሲሚንቶ እኮ ኮንስትራክሽን ስራ ሲቀዘቅዝና ሲጨምር ሲሚንቶ ሽያጭ ልታቆም ትችላለህ። ኢትዮጵያ ውስጥ ግን ማዳበሪያ እንደ ኮንስትራክሽን አይደለም። መላው የሀገሪቱ ገበሬ ከአመት ዓመት ያለምንም ምርጫ የሚፈልገው ነገር ነው። ከፍ ዝቅ የሚል ነገር የለም። እየጨመረ የሚሄድ ነገር ነው። ስለዚህ የማዳበሪያ ፋብሪካ ስነስርዓት አቁሞ የረባ ማዳበሪያ የሚከፍል የሚያመርት ሰው ያውም ደግሞ በሞኖፖል የያዘ አንድ ፋብሪካ ባለበት ሀገር ላይ እንደፈለገ ገንዘብ የሚዝቅበትን ሀብት የሚያካበትበትን ፋብሪካ ከፈተ ማለት ነው ኢትዮጵያ ውስጥ። ከኢትዮጵያም አልፎ ከተረፈው በዙሪያ ያሉት ሀገሮች በሙሉ ማዳበሪያ ከውጭ ነው ሀገር ነው የሚያመጡት ያለው። ከዚህ አልፎ ለሌሎች ሀገሮች ሁሉ እስከ መሸጥ ድረስ መሄድ የሚችል ነው። እንደውም ይሄንን ትውሲል እንደሆነ አይተው እንደሆነ አላውቅም ትዊተር ላይ አብይ ይሄንን የጫካ ቤተ መንግስት የሚገነባበትን የዶላር መጠን ወስጄ ከዛ ውስጥ 10 ቢሊዮኑን የማዳበሪያ ፋብሪካ ቢያውለው ከካናዳ ቀጥሎ ኢትዮጵያ ሁለተኛው በዓለም ላይ የማዳበሪያ አምራች ሀገር እንደምትሆን በጥናት የተደረገ ነገር አስቀምጬ ነበር እና ያ ከኢትዮጵያ አልፎ ለሌሎች ሀገሮች ጭምር ማዳበሪያ አቅራቢ እንዴት እንደምትሆን እና በዙሪያው ካሉ ሀገሮች ደግሞ ለማዳበሪያ መስሪያ የሚሆን ግብአት በዙሪያ አሉ። ከደቡብ ሱዳን ኤርትራን ጨምረ ሌሎችም እነዚህን ሀገሮች ሳይቀር በኢኮኖሚ ማስተሳሰር የሚያስችል ትልቅ መሰረታዊ የሆነ ኢንዱስትሪ እንደሚመጣ በስነ ስርዓቱ አስቀምጬ ነበር የዛሬ 2 ዓመት ምናምን ገደማ እና አሁን እሱን ያንን ያቀረበበትን መንገድ ከተመለከት ያለው ፕሮባብሊ ሰውየው የጠየቀው ሀገራችሁ እየተናጋ ነው፣ ጦርነት ነው ያለበት፣ ሰላም የለውም ያለው ሰዎችም እዚህ ሲሚንቶ ፋብሪካ ውስጥ ያሉ ሰዎችም ታግተው ገንዘብ ተከፍሎ የተለቀቁበት ሁኔታ አለ፣ የሞቱም ሰዎች አሉ። አሁን ደግሞ ይህን ፋብሪካ ክፈት ብለህ አምጥተኸኝ ተመሳሳይ የሆነው የማያልቅ ጦርነታችሁ ችግር ውስጥ ይጨምረኝ ትንሽ እንዲሆን እናንተ ሪስክ ውሰዱ ብሎ ያቀረበለትን
ልክ የገበያ ሪስክ እንደወሰደ አድርጎ ነው የሚያቀርብለት ያለው። ሊሆን የማይችል መሆኑን በዚህ ደረጃ የሚመለከተው ስለሌለ እንደፈለገው ነው የሚናገረው። ጠያቂ ቢኖር ኖሮ ሪስኩ በምን መልኩ ነው ብሎ ይጠይቀው ነበር። የሰላም ሪስክ ነው ያለው ወይስ ይሄ ነገር አዋጭ አይደለም ብሎ ነው ሪስክ ወሰዱ የኢትዮጵያ መንግስት ያለው የሚል ነገር ቀርብለት ይችል ነበር። ይሄን ያዳመጥኩትን ነው ነገር ያለው። ሌላው ፎርስ ከፋይናንስ ጋር የተያያዘ ነው ፕሮግራሙና አንድ በጣም ያስገረመኝ ነገር የኢትዮጵያን ወጣቶች እንግዲህ በተመልከተ በገፍ ተስፋ ቆርጦ ስደት የሚሄደውን ተመልከተ። ከዛ አልፎ ሀገር ውስጥ ከተለያየ ቦታ እያፈሰ ሰራዊት እያደረገ በተለያዩ ቦታዎች እየወሰደ የሚያስጨፈጭፋቸውንና የሚፈጁ የሚያደርጋቸውን እንደገና ደግሞ ተገደው ለነጻነታቸውና ለመብታቸው ትግል ውስጥ እንዲገቡ አድርጎ በድሮን የሚጨፈጭፋቸውን ወጣቶች ትምህርት እንዲቆሙ ተደርጎ በተለያየ ክልሎች በሚሊዮን የሚቆጠሩ ሰዎች ወጣቶች ትምህርት ቤት የማይሄዱበትን ሁኔታ የፈጠረ ሰው ስራ ለመጀመር ወደ ቢዝነስ ለመግባት ለሚፈልጉ ወጣቶች እስከዛሬ ድረስ ያለምንም ገንዘብ መያዣ ብድር የሚሰጣቸው ስላልነበረ አሁን በቅርቡ በኤአይ የተደገፈ እነሱ ፕሮጀክት ያቀርባሉ። ኦንላይን ነው አለ። ይሄ የሚሆን ያለው በኢንተርኔት ማለት ነው። ኦንላይን ያቀርባሉ ፕሮጀክታቸውን። ኤአይ ይገመግምና ኤአይ ከገመገመ በኋላ ፕሮጀክታቸው አዋጭ ሆኖ ሲመለከት ያለምንም ከላተራል ብድር አግኝተው ወደ ስራ መግባት የሚችሉበትንና በመቶ ሺዎች ለሚቆጠሩ ስታርታፕ ብድር መስጠትና ስራ ማስገባት የሚያስችል አዲስ የኢኮኖሚ ዘመን ላመጣላችሁ ነው ብሎ ነው የሚናገራል። እና ይህንን ቁጭ ብለው ወደ ብርሃኑ የሚያዳምጡበት አገር ነው። አሚን ቀደም ብሎ አሁን ለምሳሌ ይህን ጉዳይ በተመለከተ ቀደም ብሎ የተነሱ ጉዳዮች ናቸው። የተነሳ ጉዳይ ነው። ሌላው ቢቀር አንድ ባንክ መንግስት ኃላፊነት ወስዶ አንድ ባንክ ያለምንም ከላተራል በጣም ድንቅ የሆነ አዋጭ የሆነ ሀሳብ ላላቸው ሰዎች ብድር ሰጥቶ ሰዎች ስራ የሚጀምሩበት ሁኔታ ይጀመር የሚል ሀሳብ መቅረብ ከጀመረ ቆይቷል። በጣም ትልልቆቹ ባለ ሀብቶች ሳይሆኑ በሚሊዮን የሚቆጠሩ የፈጠራ ችሎታቸውን ተጠቅመው ከትንሽ ቢዝነስ ተነስተው ወደ ላይ የሚያድግ ማህበረሰብ ስትፈጥር ነው ሶሊድ የሆነ ጠንካራ የሆነ የአንድ ሀገር ኢኮኖሚ መሰረት የምትጥለው እና አሜሪካ ሳይቀሩ ትልቁ የኢኮኖሚ ጉልበታቸው የመነጨው ያለው በሚሊዮን ለሚቆጠሩ ዝቅተኛ ኢንቨስተሮች ብድር ማበደር የሚያስችል የፋይናንስ ሲስተም ስለነበራቸው ነው። ይሄ ብርሃኑ በዝርዝር የሚያውቁት ነገር ነውና እዛ ቁጭ ብለው እንዲህ አይነቱን ነገር በተለይ በጦርነት የሚታመስ ወጣት የሚባለው በጦርነት የሚያልቅበትና ስደት የሚሄድበት ከሁሉ ነገር መቅደም ያለበት በአንድ ሀገር ላይ የአንድ መንግስት ኃላፊነት ሰላም ማምጣትን፣ ህዝብ ወጥቶ በሰላም መግባትን፣ የሰው ልጅ ህይወት መጠበቅን የመሳሰሉትን የመንግስት ኃላፊነት ሳይወጣ በኤአይ የተደገፈ ከላተራል ሳይያዝ ብድር ለወጣቶች በመስጠት በቶሽ የሚቆጠሩትን ወደ ስራ አስገብቶ ሀገሪቷን የሀብታሞች ሀገር እንዴት እንደሚያደርጋት ያወራላቸው የነበረበት ሁኔታ ነው። እኔ ምንም ማለሙ እኮ ምንም ችግር የለውም ያለው እኔ ሀገሪቷን ሰላም አድርጎ ሁሉንም ነገር መልክ ካስያዘ በኋላ እንዲህ አይነቶቹ ቅዠቶች ውስጥ ሊገባ ቅዠትም ላይሆኑ ይችላሉ ያለው እንደምንም አድርጎ በተረፈው ብር ምናምን ነገር ቢሞክራቸውም እንደውም ልታበረታታውም ትችላለህ ያለው ነገር ግን አሁን ኢትዮጵያ ባለችበት ሁኔታ የሚያወራው ነገር በቃ ደግሞ የፋይናንስ የኮሪደር ልማት ሊያመጣ ነው አይነት ነገር ነው የተሰማኛል። የኮሪደር ልማት ብሎ የሚያቀርበው ነገር እነጌታቸው ህፃናት የነበሩ ጊዜ ሲያጣጥሉት የነበረው ነገር ያለው ነገር አሁን ያጸናትን ማለት ነው የምናጣጥለው ትልቅ የኢኮኖሚ ለውጥ እንደሚያመጣ አድርጎ እንደሚያቀርበው ማለት ነው። አንድ መሰረታዊ የሆነ የሀገሪቷን የኢኮኖሚ ችግሮች ሊያቃልል የሚችል ነው የኮሪደር ልማት የሚባለው ነገር በመቶ ሺዎች በሚሊዮን የሚቆጠር ስራ ያስይዛሉ ብለን የጠየቅነው እኛ የሀገሪቷን ኢኮኖሚ መሰረታዊ ከሆነ ከታችኛው ሌቭል ወደ ላይ ከፍ በሚያደርግ ደረጃ እየተገነባ የሚመጣ ዘላቂነት ያለው ኢንዱስትሪዎችን አግሮ ኢንዱስትሪዎችን ወይ ወደ ሜካናይዝድ ፋርሚንግ የሄደ ራስን በምግብ እንድትችል ራስን በኮንስትራክሽን ማቴሪያሎች እንድትችል ምናምን በሚያደርግ መልኩ የሚሰራ ነገር አለው ወይ ይሄ ኮሪደር ልማት ብለን የጠየቅነው። ታብለጨለጭከው ድሃውን ህዝብ ከአዲስ አበባ ከተማ ወጣ። ዛሬ ፒያሳ ላይ ብትሄድ ለማኝ የለም አሉ። የሚገርመው ምን መሰለህ? ለማኙ ከሀገር ውጭ ስለተጣለ በመኪና የሚያልፈው ሰው በመብራት ላይ ቆሞ የሚለምነው ሰው የሌለበት ሁኔታ ተፈጥሯል ይላል። ይህንን አይነቱን ሁኔታ መፍጠር መሰረታዊ የሆነ የሀገር ለውጥ ብሎ የሚያቀርበው ያለው